የዚህ ሳምንት አናሊሲስ ያው ሁሌ እኔ ትሬድ ሳደርግ የማየው ዲኤክስዋይ ነው። ዲኤክስዋይ ባለፈው ሳምንት ከጠበቅነው በላይ በጣም ኤክስፓንድ አድርጓል። ባይን ሴትአፕ ነበር እየጠበቅን የነበረው። መንዝሊ ፕሪቪየስ መንዝ የዚህን ሎ ወስዷል። ነው ይህን ሀይ ፕሪቪየስ መንዝ ሀይን ወስዷል። አሁን ወደ እነዚህ ሌቭሎች ይሄዳል ብዬ ነው የማስበው። ግን በጣም ኤክስፓንድ ስላደረገ ሜቢ ይሄኛው ዊክ ስሎ ይሆናል አንለስ አሪፍ የሆነ ፈንዳሜንታል ከሌለን። ዊክሊው እንደምታዩት በጣም ነው ኤክስፓንድ ያደርገው። ሜቢ ዲስ ዊክ እዚህ ሌቭል ላይ መጥቶ ሊጨርስ ይችላል፣ ኦር እዚህ ደርሶ ወደ ላይ ሊሄድ ይችላል። ብቻ እስቲ ምናየው ይሆናል። I'm just expecting for እዚህ ሎ አካባቢ እንዲወሰድ and then እዚህ ጋር ሪጀክሽን ብናይ ኦር 1 hour structure shift ካለን ባይ እንመለከታለን ማለት ነው። ቶፕ ፔሮቼ እነዚህ ናቸው። አናዘር ፔር እዚህ ጋር ያሉት ኤዲሲኤችኤፍ ዛሬ መንዳይ ነው። ሴል እዚህ ጋር እየጠበቅኩት ነው። ይሄኛው እንደምናየው አሪፍ ሪጀክሽን ነበረ። ፕሪቪየስ መንዙ የነበረው ፕሪቪየስ መንዝ ሃይን ወስዶ ነው በሪጀክሽን ጨርሷል። ዊክሊንም ብናየው ሎት ኦፍ ሪጀክሽኖች አሉ እዚህ ጋር። ፕሮባብሊ ወደ ታች የመውረድ ቻንስ ይኖራል ብዬ አስባለሁ። እዚህ ጋር 4 hour ብናየው አሪፍ ሌቭል ላይ ነው ያለው። 4 hour ስትራክቸር ሽፍት አለን። እዚህ ጋር አሪፍ ሪጀክሽን ካንድል ሰጥቶኛል ከዚህ ከ1 hour ኦርደር ብሎክ ላይ። ፕራይስም እዚህ ጋር ሪትሬስ እያደረገ ይመጣል። ኦንሊ ቲንግ ያልወደድኩት 1 hour ስትራክቸር ሽፍት አለው። 1 hour ስትራክቸር ሽፍት አለው እዚህ ጋር ወደ ባይ ሳይድ። እሱ ነው ትንሽ ያልተመቸኝ እንጂ አሪፍ ነው። 15 ሚኒቱም አሪፍ ስትራክቸር ሽፍት ሰጥቶኛል። ይሄን አሁን የምገባው ይሆናል። ኦኬ፣ ሌላው ዩሮ ኤዩዲ ከባለፈው ሳምንት ጀምሮ እነዚህን ባይ እያየኋቸው ነበር። ከዚህ ጀምሮ ያው ሚስ ያደረኳቸው ትሬዶች ናቸው። ስፔሻሊ ጂቢፒ ኤዩዲ ላይ ይሄን ነገር እዚህ ጋር ሚስ ያደረኩት ትሬድ ነበረ። ዲስ ዊክ ከዚህ ሌቭል ባይ እየጠበቅኩ ነው ማለት ነው፣ ሪትሬስ እንዲያደርግ። እዚህ ጋር ሉክስ ላይክ ፕራይስ መጥቶ እየሄደ ይመስላል። የምጠብቀዎችን ፌል አድርጓት ጅም ድጋሚ አንድ ቢመጣ አሪፍ ባይ ሴታፕ ከዚህ ጋር ይኖረናል ማለት ነው። ጂቢፒ ኤዩዲ ከሁለቱ ሌቭል ላይ ዌዘር ፍሮም ዲስ ፌር ቫሊዩ ጋፕ ኦር ፍሮም ዲስ ኦርደር ብሎክ ፕራይስ ሪያክት የሚያደርግ ከሆነ ባይ የምንገባ ይሆናል። ዩሮ ዩኤስዲ ዴክስዋይን ባይ እየጠበቅን ስለሆነ ጀስት ወደዚህ ሌቭል አካባቢ መጥቶ ሪጀክሽን ካገኘን ሴል የምንገባ ይሆናል ማለት ነው። ጂቢፒኤስዲም ዘ ሴም ቲንግ ነው እዚህ ጋር እየጠበቅኩ ያለሁት። እዚህ ጋር ሊኩዊዲቲዎችን ስዊፕ አድርጓል ባለፈው በኒውሱ ከመውጣቱ በፊት አካባቢ ላይ ዓርብ ዕለት። ፕሮባብሊ ወደ ታች ይወርዳል ብዬ አስባለሁ። ዩሮ ጂፒዋይም ዘ ሴም ቲንግ ነው እየጠበቅን እነሱ እንኳን ዘ ሴም ሴትአፕ ናቸው። ጂፒዋይም ሴም ቲንግ ነው። እዚህ ጋር ገና ኦፕን ከማድረጉ ያሰብኩትን ሁለት ሊኩዊዲቲዎች ስዊፕ አድርጎታል ጂፒዋይ ታርጌቶቹን። ይህን ኮንሽስ ሆነን የምንገባ ይሆናል። ኤዲኤስዲ ሴም ቲንግ ነው። እዚህ ጋር ፕራይስ እዚህ ሌቭል አካባቢ መጥቶ ሪጀክሽን የሚሰጠን ከሆነ ሴል የምንገባ ይሆናል። ባለፈው ከዚች ሌቭል ሴል እያየን ነበረ። እንደምታዩት ክሊር የሆነ አሪፍ የሆነ ሴል ሴታፕ ሰጥቶን ነበረ። ዩኤስዲ ሲኤችኤፍ እንኳን ስናክ ክሊር፣ ግን ዴክስዋይን ባይ እየጠበኩት ስለሆነ እዚያ ከዚህ ሌቭል ላይ እዚች ሌቭል አካባቢ ወደ ዲስካውንት ዞን መጥቶ ኤንትሪ የሚሰጠኝ ከሆነ የምንገባ ይሆናል። ላስት ዋን ኢዝ ጂቢፒ ካድ። ጂቢፒ ካድ ኢዝ ካውንተር ትሬንድ ነው። ሪስኪ ዋን ነው ይሄኛው እንኳን አንለስ አሪፍ በፕሮፊት ምናምን እየሄድን ካልሆነ የምንገባ አይሆንም። ግን እዚህ ጋር ዊክሊ እንደምታዩት አሪፍ እዚህ ጋር ያሉ ሀዮችን ወስዷል ፕሪቪየስ ዊኩ። መንዝሊው ግን አይነፋም። መንዝሊው it's not looking good for me ባይ ነው የሚመስለው። እንዲያውም መንዝሊውን ብናየው ኢቭን ዴይሊው ራሱ ወደ ላይ ነው ስትራክቸሩ። ይሄኛው እንኳን ብዙ አሪፍ አይደለም፣ ግን አይገስ ሴል ሴትአፕ የሚሰጠን ይመስለኛል። የዚህ ዊክ አናሊሲሳችን ይህን ይመስላል። ፈንዳሜንታል ዋይዝ ደግሞ ፈንዳሜንታል ዋይዝ በዚህ ሳምንት መንዴይ ቱስዴይ ምንም ኒውስ የለንም።
ከሮብ ጀምሮ ነው ኒውስ ያለን። ሲፒአይ ያለ ሮብ። እዚህ ጋር ሬት ዲሲዥን አለ ዩሮ ላይ። እሱ እንኳን ብዙ ሬት ሃይክ አለ። that means it supports euro but this time in my opinion የዩሮ ከዩኤስዲ ውጭ ያሉ ዜናዎች ብዙ ማርኬቱን አፌክት አያደርጉትም ብዬ አስባለሁ። ዋናው በዚህ ሰዓት በኢራን እና በአሜሪካ መሀል ያለው ቴንሽን እና የዩኤስዲ ላይ ያሉ እንደ ሲፒአይ የሬት ዲሲዥኖች ናቸው ማርኬቱን በደንብ አፌክት ያደርጉታል ብዬ የማስበው። ኦኬ ዲሲኤችኤፍ ልገቡ የነበረው ትሬድ ነው ሰኞ ዛሬ። እዚህ ጋር ሊሚት ኦርደር አስቀምጬ ነበር ግን ፕራይስ ኢንትሪ ሳይሰጠኝ ኦልሬዲ ሄዷል። ሶ ይሄ ሊሚት ኦርደር ዲሊት እናደርገዋለን። ከዚህ በኋላ እንኳን አምናት ማች ኢንትረስትድ ኦልሬዲ ፕራይስ እኛን ትቶን ሄዷል።